በሙሉ መንጌ የሚል አየር ወለድ ነው ያለው እዛ። በዚህ ጊዜ ምናልባትም የዘመቻ አዛዡ ጄኔራል አበራ እምር ብለው እንዲተናግረው ይሆናል። ምንድነው ይሄ ውልውል? ተስማምተን ተግባብተን በአንድ ያጸደቅነውን የምን መንሸራተት ነው? ይሄ ኮፌዝ አይደለም፣ መፈንቅለ መንግስት ነው እያካሄድን ያለ ነው ጓዶች። ኋላ የምንጋየው እኛው ነን። ውርድ ከራሴ በሉ ጓዶች፣ ተጠንቀቁ። ጄኔራሎቹ መግባባት ተሳናቸው። ይህ ጉዳይ የመጨረሻቸው መጀመሪያ ሆነ። ጄኔራሎቹ በመከላከያ ሚኒስቴር ግቢ አንደኛ ፎቅ ላይ ፊቷን ወደ ክቡ የብሔራዊ ባንክ ህንፃ ባዞረች አንዲት የስብሰባ አዳራሽ ታድመው በኢትዮጵያ ዕጣ ፈንታ ላይ እንዲህ ጉንጭ አልፋ ክርክር እያደረጉ ሳለ ሊቀመንበር መንግስቱን የያዘው አውሮፕላን በሰማይ ላይ ሳይጋይ አስመራም ተገዶ ሳያርፍ የኢትዮጵያን አየር ኃይል እየቀዘፈ ራቀ፣ ካይን ጠፋ። ደብረ ዘይት አየር ኃይል ግቢ አውሮፕላን ለመምታት በተጠንቀቅ የነበሩት ጄቶችም ሞተር ጠፋ። በአስመራ የግዙፉ ሁለተኛው አብዮታዊ ሰራዊት አድራጊ ፈጣሪ ስመጥሩ ጄኔራል ደምሴ ቡልቶ ናቸው። እንዲያውም የስዕረ መንግስቱ ሁነኛው ጠንሳሽ ሳይሆኑ እንዳልቀሩም ይገመታል። ምክትላቸውን ጠርተው ነገሩን ሁሉ መልክ ማስያዙን አረጋገጡ። ጄኔራል ቁምላቸው በአራት አንቶኖቭ የታጨቁ 433 ልዩ ኮማንዶዎችን አሳፍረው ወደ አዲስ አበባ ጉዞ እንዲጀምሩ አዘዟቸው። ጄኔራል ቁምላቸው አገሪቱ አለኝ የምትላቸውን የአየር ወለድ አባላት ዳይ ተንቀሳቀስ አሏቸው። ወታደር ቤት አለቃ ሲያዝ አቤት ጌታዬ እንጂ ለምን ወዴት እንዴት ብሎ ነገር የለም አይባልምም አይታሰብምም። ሶቪየት ሰራሽ አንቶኖቭ ውስጥ እንዳሉ ድንገት ጄኔራል ቁምላቸው እመር ብለው ተነሱ። ያሉ መነጋገሪያውን ረዳታቸው አቀበሏቸው። አንድ በራሪ ወረቀት ከኪሳቸው አውጥተው ማንበብ ጀመሩ። መንጌ ተገድሏል፣ ጦርነቱ አብቅቷል፣ እንኳን ደስ ያላችሁ አሉ ጄኔራል ቁምላቸው። እዚህ አንቶኖቭ ውስጥ ያለው ወታደር በሙሉ በታላቅ ፌሽታ ጨበጨበ። በዚህ አንቶኖቭ ውስጥ የነበሩና ዛሬም በሕይወት የሚገኙት ሌተናል ኮሎኔል ካሳዬ ታደሰ በወቅቱ ለቢቢሲ አማርኛ እንደተናገሩት ከሆነ መንግስቱ ተገድሏል ሲባል መጀመሪያ ደነገጥኩ። ከዚያ ሁሉም ሲያጨበጭብ እኔም ማጨብጨብ ጀመርኩ ሲሉ የወቅቱን ድራማ ይገልጻሉ። ሰማይ ላይ አንቶኖቭ ውስጥ ይህ ሁሉ ሲሆን የአስመራ ሬዲዮ በበኩሉ የመንግስቱን መገደል አወጀ። ከአንድ ሰዓት ተኩል በረራ በኋላ ጄኔራል ቁምላቸው ኮማንዶአቸውን ይዘው ጦር ኃይሎች ልደታ አርሚ አቪዬሽን ገብተዋል። ግማሾቹን ኮማንዶዎች ደግሞ እዚያው ቦሌ አየር መንገድ እንዲቆጣጠሩ አድርገዋል። የዚህ ልዩ ኮማንዶ ተግባር ሬዲዮ ጣቢያውን መቆጣጠር፣ መከላከያ ሚኒስቴር ለሚገኙት መፈንቅለ መንግስት አድራጊዎች ደግሞ ከለላ መስጠት፣ ድንገት ለመንጊያ አንገት ሰጣለሁ የሚል ኃይል ካለ አንገቱን እንደ ዶሮ መቀንጠስ ነበር። የሚገርመው ግን የአስመራ ሬዲዮ መንግስቱ ኃይለማርያም እስከ ወዲያኛው እንደተሰናበቱ ያወጀው ገና ረፋድ ላይ ነበር። በመሆኑም ጄኔራል ቁምላቸውም እስከ መጨረሻው የሚያውቁት መንግስቱ ኃይለማርያም መገደሉ ነው። ሌተናል ኮሎኔል ካሳይም ይህንኑ ነገር በወቅቱ ለቢቢሲ አረጋግጠው ነበር። መፈንቅለ መንግስቱን ለማቅናት ከአስመራ በጄኔራል ቁምላቸው እየተመራ አዲስ አበባ ከገባው ኃይል ሌላ ከጦላይም አንድ ሻለቃ ተንቀሳቅሷል። ጄኔራል ውበቱ ጸጋዬ ከሴረኞቹ ጋር በስሱም ቢሆን አይመሳጠሩ አልቀሩም። አሁንም ድረስ በሕይወት አሉ። አሜሪካን ሀገር ወደ አዲስ አበባ የሚላከውን ጦር አዘጋጅተው እሳቸው ከሰሜን ኮሪያ የመጣ ልዑካን ቡድን ተቀብለው እያነጋገሩ ነበር። ጦላይ ያለው ልዩ ኮማንዶ የቁልምጫ ስሙ ስፖርት ይባላል። ሰሜን ኮሪያዎች ለከተማ ውጊያ፣ ለጨበጣ ፍልሚያ በልዩ ጥንቃቄ ያሰለጠኑት ጦር ነው። ጦላይ ያለው ልዩ ኮማንዶ የቁልምጫ ስሙ ስፖርት ይባላል። ሰሜን ኮሪያዎች ለከተማ ውጊያ፣ ለጨበጣ ፍልሚያ በልዩ ጥንቃቄ ያሰለጠኑት ጦር ነው። ጄኔራል ውበቱ ጥርት ያለ መመሪያ ባይደርሳቸውም 150 የሚሆኑትን ምርጥ ምልምሎች በወታደራዊ ሄሊኮፕተር ወደ አዲስ አበባ ላኳቸው። ፖስታ ቤት መገናኛ ሚኒስቴር አካባቢ በሚገኝ ሜዳ ላይ ትዕዛዝ እንዲጠባበቁ ተደረገ። ኋላ ላይ 4ኛ ክፍለ ጦር ማለት ነው። ወዲህ ደግሞ አምባሳደር ጋር ኢትዮጵያ ሆቴል ጎን መከላከያ ሚኒስቴር ውስጥ እየሆነ ያለው ይህንን ይመስል ነበር። ከኢትዮጵያ ሆቴል ትይዩ በዋናው የመከላከያ ህንፃ አንደኛ ፎቅ የጠቅላይ ኤታማዦር ሹም የመሰብሰቢያ አዳራሽ ይገኛል። ይህ አዳራሽ ፊቱን ወደ ወርቃማው የብሔራዊ ባንክ እየሰጠ ነው። በዚህ አዳራሽ 18 መፈንቅለ መንግስት አድራጊዎች ሴራ እየጎነጎኑ ይገኛሉ። ቁጥራቸው ይጨምራልም ይቀንሳልም። ሆኖም በአገሪቱ አንድም የቀረ ቱባ ጄኔራል የለም።
በኢትዮጵያ የመጀመሪያው አብዮታዊ ጄኔራል ተወዳጁ ደርባባው አንደበታቸው የረጋው ጄኔራል መርዕድን ጨምሮ የባህር ኃይል አዛዡ ሪር አድሚራል ተስፋዬ ብርሃኑ፣ የአየር ኃይል አዛዡ ጄኔራል አምሃ፣ የምድር ጦር አዛዡ ጄኔራል ኃይሉ፣ የፖሊስ ሰራዊት አዛዡ ጄኔራል ወርቁም ይገኙበታል። ስለ ጀግንነታቸው ሳር ቅጠሉ የመሰከረላቸው እነ ጄኔራል ፈንታ በላይ፣ እነ ጄኔራል አበራ አበበ፣ እነ ጄኔራል ደምሴ ቡልቶም አሉበት። ስለዚህ ጄኔራሎቹ ስለነዚህ ጄኔራሎች የጦር ጀብድ እንኳን ወታደሮቻቸው አንዳንድ የሰሜን ተራሮችም አፍ አውጥተው ባይናገሩ ማን ቀረ ታዲያ? ሁሉም ይመሰክርላቸዋል። አፈር ድንጋይ ሁሉ ያውቃቸዋል። እርግጥ ነው ጄኔራል ደምሴ ቡልቶን በአካል አምባሳደር ብሔራዊ አካባቢ አይሁኑ እንጂ በመንፈስ አብረዋቸው ናቸው። እርሳቸው አስመራ ትልቁን የቤት ሥራ ሰርተው ጨርሰዋል። የአገሪቱ 2/3 ጦር በእርሳቸው ስር ነው ያለው። አሁንም ድረስ አስገራሚው ነገር ታዲያ የአስመራ ጦር መጀመሪያ በታቀደው መሰረት የመንጌን አውሮፕላን መምታቷን ነው የሚያውቁት። ይህንኑም በሬዲዮ አስነግሯል። እነዚህ 18 የጦር አበጋዞች ግማሽ ሚሊዮን የሚጠጋውን የአገሪቱን ሰራዊት ያዛሉ። ሁሉም በመፈንቅለ መንግስቱ ጉዳይ ላይ መግባባት ደርሷል። ሆኖም እዚያው መከላከያ ሚኒስቴር ስብሰባ ላይ ናቸው። ይህ ይሆን መዘናጋት የፈጠረባቸው? ምን አይነት ምድራዊ ኃይል መጥቶ ይሆን ኩዴታውን ሊያከሽፈው የቻለው? ይህ የሁሉም ሰው ትልቅ ጥያቄ ነው። እስከዛሬ ያልተፈታ ሚስጥር። ስክነት የራቃቸው ጄኔራል አበራ ብቻ ነበሩ። ጄኔራሉ እስራኤልን የተማሩት የዘመቻ አዛዡ ጄኔራል አበራ ወትሮም ችኩል ናቸው ይባላል። ቀልባቸው የሆነ ነገር ሳይነግራቸው አልቀረም። በስብሰባው መካከል ወጣ እያሉ ግቢውን ይቃኛሉ፣ ደግሞ ይመለሳሉ። አሁንም ይወጣሉ፣ ይገባሉ። እንዲህ ሲሉ ዋሉ አሉ የዛን ቀን። በዚህ መሃል የታንክ ቃቃታ የሰሙ መሰላቸው። የመከላከያ አስተዳደር መምሪያ አዛዡን ጄኔራል ኡመርን አስከትለው የመከላከያ ግቢ የባንዲራ መስቀያው ጋር ቆመው መከላከያ ቢሮ ውስጥ ያለውን ሰው በሙሉ ወደ ግቢው እንዲሰለፍ አዘው ንግግር ማድረግ ጀመሩ። የመንጌን ፍጻሜ አበሰሩ። ተጨበጨበ። ቪቫ ኩዴታ፣ ቪቫ መፈንቅለ መንግስት ተባለ። የመከላከያ ሚኒስትሩ መገደል። የደህንነት ሚኒስትሩ ተስፋዬ ወልደ ስላሴ ሰራ ሸሽቷቸዋል። ባምቢስ ከሚገኘው የደህንነት ቢሮአቸው እየበረሩ ወደ ሚኒሊክ ቤተ መንግስት ነዱ። የመንጌን ልዩ ረዳት መንግስቱ ገመቹን ጠርተው አስቸኳይ ስብሰባ ጀመሩ። እነ ፍቅረ ስላሴ ወግ ደረሳሉበት። እንዲያውም ሰብሳቢው እርሳቸው ናቸው። ምን እየሆነ ነው ያለው? እነ መርዕድ ምንድነው እየዶለቱ ያሉት ብለው ጠየቁ። መከላከያ ሚኒስትሩ ጄኔራል ሀብተ ጊዮርጊስን ጠርተው ለመሆኑ በቢሮ ምን እየተካሄደ እንደሆነ ታውቃለህ ብለው ጠየቁ። ኧረ በፍጹም አሉ ሚኒስትሩ። ሄደው እንዲያጣሩ ሐሳብ ቀረበ። በሄዱበት ይቀራሉ ያለ ግን ማንም ሰው አልነበረም። ያልተገመተ ሆነ። ሚኒስትሩ ቁልቁል ወደ አምባሳደር በረሩ። ወደ ቢሮአቸው ገብተው ወጡ። ጄኔራል ሀብተ ጊዮርጊስ ወትሮም ከጄኔራል አበራ ጋር እስተዚህም ናቸው። እንዲያውም አይንና ናጫ ናቸው። ጄኔራል አበራ የሆነ የቀፈፋቸው ነገር ያለ ይመስላል። ጄኔራል መርዕድ ከሚመሩት ስብሰባ በየመሃሉ እየወጡ ኮሪደሩን፣ አካባቢውን ይቃኛሉ፣ ይመለሳሉ፣ ይወጣሉ፣ ይገባሉ። ድንገት ለቅኝት ደረጃውን ሲወርዱ፣ መከላከያ ሚኒስትሩ ደግሞ ደረጃውን ሲወጡ ተገጣጠሙ። አበራ ምንድነው የማላቀው ስብሰባ ሳይሉ አልቀሩም። ምናልባትም አንድ ሁለት ተባብለው ሊሆን ይችላል። ብቻ ጄኔራል አበራ በቅልጥፍና ሽጉጣቸውን አውጥተው መከላከያ ሚኒስትሩ ላይ አከታትለው ጦር ኃይሎች ቢወስዷቸውም አልተረፉም። ጄኔራል አበራ እንዴት አመለጡ? ይህ ሁሉ ሲሆን ከአስመራ የመጣው የጄኔራል ቁምላቸው ሰራዊት ጦር ኃይሎች ግቢ ሆኖ በተጠንቀቅ ትዕዛዝ ይጠባበቃል። እንዲያውም ስልክ ወደ ጄኔራል አበራ ደውሎ አልተነሳለትም። ከጦር ላይ የመጣውና በሰሜን ኮሪያዎች የሰለጠነው የስፖርት ጦርም ፖስታ ቤት አካባቢ ስራ ፈትቶ ሜዳ ላይ ተቀምጧል። ሁሉም ታዲያ ሪፖርት የሚያደርጉትም